በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባ ሙሴ ጸሊም በበዓቱ እያለ የፈቲው ጾር ያሰቃየው ነበር። ፈተናውን ተቋቁሞ በበዓቱ መቀመጥ ስላልቻለ ወደ ገዳሙ አበምኔት ወደ አባ ኤስድሮስ ዘንድ ሄደና በበዓቴ መቀመጥ አልቻልኩም አለው። አባ ኤስድሮስም ወደ በዓቱ ተመልሶ በዚያው እንዲጸና መከረው። ሙሴ ግን ፈጽሞ አልችልም አለ። በዚህ ጊዜ አባ ኤስድሮስ ሙሴን ይዞት ከገዳሙ ቅጥር ውጪ አወጣው። ከዚያም ወደ ምዕራብ አዞረውና ተመልከት አለው። በዚያ አቅጣጫ የአጋንንት መንጋ ለወረራ ሲዘጋጁና ሲንጫጩ አሳየው። ቀጥሎ ደግሞ ወደ ምስራቅ እንዲመለከት አደረገውና እልፍ አእላፍ መላእክት ብርሃን ተጎናጽፈው አሳየው። ከዚያ እነዚህ የብርሃን መላእክት ቅዱሳንን ለመርዳት ከእግዚአብሔር የሚላኩ ናቸው። እነዚህ ርኩሳን አጋንንት ደግሞ ቅዱሳንን ለመፈተን የሚዘምቱ ናቸው። የብርሃን መላእክት ኃይል ከአጋንንት ኃይል ይበልጣልና ጸንተ ተጋድል ሲል መከረው። አባ ሙሴም ወደ በዓቱ ተመለሰ። አባ ሙሴ በገዳመ አስቄጥስ ያለ ከገዳማውያን አንዱ ጥፋት ሠራና ማኅበሩ ለመፍረድ ተሰበሰበ። አባ ሙሴ ግን በጉባኤው ላይ አልነበረም። ስለዚህ ካህኑ ተልኮ ና ሁላችን አንተን እየጠበቅን ነው አለው። አባ ሙሴም በሚያፈስ ከረጢት አሸዋ ሞልቶ ያንንም በጀርባው ተሸክሞ ከኋላ እያፈሰሰ ወደ ጉባኤው አመራ። ጉባኤተኞቹ ተገርመው ለምን እንደዚህ እንዳደረገ ጠየቁት። እርሱም የኔ ኃጢአቶች በኋላዬ እንደዚህ አሸዋ በዝተው ይፈሳሉ፣ ነገር ግን ላያቸው አልቻልኩም። ዛሬ ግን በሌላው ላይ ለመፍረድ መጥቻለሁ አላቸው። ይህን ሲሰሙ ዝም አሉ። ያን ወንድምም በይቅርታ አለፉት። በሌላ ጊዜ በገዳመ አስቄጥስ ያሉ መነኮሳት ተሰበሰቡና የአባ ሙሴን ትዕግሥት ለመፈተን ሲሉ ይህ ጥቁር መነኩሴ ለምን እዚህ መጣ ብለው ተናገሩት። እርሱም ዝም አለ። ጉባኤው ሲበተን አባ ክፉ ስንናገር ምንም ሐዘን አልተሰማህም ነበርን? ሲሉ ጠየቁት። ተሰምቶኛል፣ ነገር ግን እንዳልናገረው አንደበቴን ተቆጣጠርኩት አላቸው። በአንድ ወቅት በገዳመ አስቄጥስ ጾም ታወጀ። በዚያ ሳምንት አባ ሙሴን ለማየት ከግብፅ ወንድሞች መጡ። አባ ሙሴም በእንግድነት ተቀበላቸውና ምግብ ያበስልላቸው ጀመር። የእሳቱን ጢስ የተመለከቱ ጎረቤቶቹ አባ ሙሴ ትእዛዝ አፍርሶ ምግብ ያበስላል ብለው ለገዳሙ ኃላፊዎች ተናገሩ። ኃላፊዎቹም አሁን ተዉት፣ ሲመጣ እኛ ራሳችን እናናግረዋለን አሏቸው። ኃላፊዎቹም አባ ሙሴን ጠርተው ለምን ምግብን እንዳበሰለ ተረዱ። በቀዳሚት ሰንበት ማኅበሩ ሁሉ ወደ ቤተ ክርስቲያን ሲመጣ በአደባባይ አባ ሙሴ ሆይ የሰውን ትእዛዝ አልጠበክም፣ የእግዚአብሔርን ትእዛዝ እንግዳ ሆኜ መጥቼ ተቀብላችሁኛል የሚለውን ግን ጠብቀሃል ብለው አመሰገኑት። አንድ ጊዜ የአካባቢው ገዥ ስለ አባ ሙሴ ዝና ሰምቶ ያየው ዘንድ ወደ ገዳመ አስቄጥስ መጣ። ይህን የሰማው አባ ሙሴ ሸሽቶ ወደ ጫካ ገባ። በመንገድም ላይ የገዢው መልእክተኞች አገኙትና እባክህ አባ ሙሴ የት እንዳለ በዓቱን አሳየን አሉት። ከእርሱ ምን ትሻላችሁ? እርሱ እኮ ቂላቂል ነው አላቸው። ይህን የሰማው የአካባቢው ገዥ ወደ ቤተ ክርስቲያኑ መጣና የሆነውን ሁሉ ለአገልጋዮች ነገራቸው። ብዙ ሰዎች ስለ አባ ሙሴ ሲያወሩ ሰምቼ ለማግኘት መጥቼ ነበር። በመንገድ ላይ ያገኘነው አንድ አረጋዊ ሰው ግን የአባ ሙሴ በዓት የት እንደሆነ ስንጠይቀው ከእርሱ ምን ትሻላችሁ? እርሱ እኮ ቂላቂል ነው አለም ብሎ ነገራቸው። አገልጋዮቹም በጣም ተናደዱና ምን አይነት አረጋዊ ሰው ነው ስለ ቅዱሱ ይህን የሚናገር ብለው ጠየቁት። ትልቅ ጠቆር ያለ አሮጌ ልብስ የለበሰ ነው አላቸው። አገልጋዮቹም ተገርመው ይህማ ራሱ አባ ሙሴ ነው፣ ይህን ያለው ሊያገኝ ስላልፈለገ ነው አሉት። የአካባቢው ገዥም ከአባ ሙሴ ሁኔታ ከንቱ ውዳሴን ስለመሸሽ ትልቅ ትምህርት ተምሮ ተመለሰ። አንድ ጊዜ በገዳመ አስቄጥስ ወንድሞች አብረውት እያሉ አባ ሙሴ ተመልከቱ፣ በርበሮች ገዳማችንን ሊያጠፉ እየመጡ ነው፣ ተነሱና ሽሹ አላቸው። እነርሱ ግን አባ አንተ ሳትሸሽምን ሲሉ ጠየቁት። አባ ሙሴም እኔማ ይህችን ቀን ለብዙ ዘመናት ስጠብቃት ኖር ያለው ጌታ በወንጌሉ ሴፍን የሚያነሱ በሴፍ ይጠፋሉ ያለው ቃል ይፈጸማል አላቸው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 52። እነርሱ እኛም አንሸሽም አብረን እንሞታለን እንጂ አሉት። አባ ሙሴም ያለ እኔ ረብ የለውም፣ ሁሉም ሰው ለየራሱ ይወስን ብሎ
መለሰላቸው። በዚያ ለነበሩት 7 ወንድሞች በርበሮች ወደ ገዳሙ ደጅ እየደረሱ ነው ብሎ ነገራቸው። ወዲያውም በርበሮች ደርሰው ገዳማውያኑን በሴፍ መቷቸው። ከ7ቱ ደቀ መዛሙርት አንዱ ሸሸና በተቆለለው ሰሌን ውስጥ ተደበቀ። ወዲያውም 7 አክሊላት ሲወርድላቸው ተመለከተ። አባ ሙሴ በዓት ሰርቶ ወደ ጴጥራ ሲሄድ በአካባቢው ውሃ ስላልነበረ ተጨንቆ ነበር። አንድ ድምፅ ሂድ፣ ስለምንም ነገር አትጨነቅ አለው። ስለዚህም በዚያ መኖር ጀመረ። አንድ ቀን በጴጥራ እያለ አበው ሊጎበኙት መጡ። የነበረችው ውሃ ጥቂት ነበረችና በእርሷ ምግባቸውን አበሰለ። የሚያጠጣቸው ግን አላገኘም። ስለዚህም ወደ ውጭ እየወጣ ውሃ ይሰጠው ዘንድ እግዚአብሔርን ይለምን ነበር። በመጨረሻ ዝናብ ዘነበና የውሃ ማጠራቀሚያዎቹን ሁሉ ሞላቸው። እነዚህ አባቶችም ትወጣና ትገባ የነበረው ለምን እንደሆነ እባክህ ንገረን አሉት። እናንተ በእንግድነት ስትመጡ ውሃ አልነበረኝም። ስለዚህ አንተን አገልጋዮች ወደ እኔ ልካቸዋል። ነገር ግን ውሃ የለኝም። ስለዚህ እባክህ ውሃ ስጠኝ እያልኩ እግዚአብሔርን ለመለመን ነበር አላቸው። አባ ሙሴ ለአባ ጴሜን የላካቸው 7ቱ ትእዛዛት፣ አንደኛ መነኩሴ ለባልንጀራው መሞት አለበት። በምንም መንገድና በምንም ሁኔታ በወንድሙ ላይ መፍረድ የለበትም። ሁለተኛ መነኩሴ ማንንም እንዳይጎዳ ሥጋን ከመተው በፊት ለማንኛውም ነገር መዋቲ መሆን አለበት። ሦስተኛ መነኩሴ በልቡ በደለኛ መሆኑን ካላሰበ እግዚአብሔር አይሰማውም። አንድ ወንድም ይህ ምን ማለት ነው ብሎ ጠይቆት ነበር። አንድ ሰው ስለ ራሱ ጥፋት በማሰብ ልቡ ከተጠመደ የባልንጀራውን በደል የሚያይበት ዓይን አይኖረውም አለው። አራተኛ የሰው ምግባር ከጸሎቱ ጋር ካልሰመረ በከንቱ ይደክማል። አንድ ወንድምም በምግባርና በጸሎት መካከል ያለው ስምረት ምንድን ነው ብሎ ጠይቆት ነበር። እኛ እንዳይሆኑብን የምንጸልይባቸውን ነገሮች መፈጸም የለብንም። ሰው የልብ መሻት ካለው ጌታ ያንን ተቀብሎ የጸሎቱን ግዳጅ ይፈጽምለታል አለው። ያም ወንድም አንድ መነኩሴ የሚቀበላቸውን መከራዎች እንዲያልፍ እርዳታ የሚያገኘው እንዴት ነው አለው። አባ ሙሴም በቅዱስ መጽሐፍ እግዚአብሔር መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው ተብሎ ተጽፏል አለው። መዝሙረ ዳዊት መዝሙር 45 ከቁጥር 1። አምስተኛ አባ ሙሴ ሰው በራሱ ላይ የሚወስነው ጾምና የሰውነት ቁጥጥር ዋጋው ምንድን ነው አለ። መልሶም እነርሱማ ነፍስን ትሑት ያደርጓታል። በመዝሙር ድካሜንና መከራዬን እይ ኃጢአቴንም ሁሉ ይቅር በለኝ ተብሎ እንደተጻፈ መዝሙር 24 ከቁጥር 18። ስለዚህም ነፍስ እነዚህን መከራዎች ከተቀበለች እግዚአብሔር ይቅር ይላታል። ስድስተኛ ሰው ወደ ልቡ የሚመጣውን ፍትወትና ክፉ ሐሳብ ለመቋቋም ምን ማድረግ አለበት ብሎ አባ ሙሴ ጠየቀ። ሲመልስም ማልቀስና የእግዚአብሔርን ረዳትነት መለመን አለበት። ከዚያም በተረዳ ልቡና ሆኖ ከጸለየ ፈተናው ይታገስለታል። በመጽሐፍ እግዚአብሔር ረዳቴ ነው አልፈራም፣ ሰው ምን ያደርገኛል ተብሎ እንደተጻፈ መዝሙር 117 ከቁጥር 6። ሰባተኛ አንድ ወንድም አባ ሙሴን አንድ አገልጋይ ባጠፋው ጥፋት የተነሳ ጌታው መታው፣ አገልጋዩ ምን ማለት አለበት ብሎ ጠየቀው። አባ ሙሴም አገልጋዩ ብፁዕ ከሆነ አጥፍቻለሁና ይቅር በለኝ ማለት አለበት አለው። ሌላ አይጠበቅበትምን ሲል ያ ወንድም ጠየቀው። አይጠበቅበትም። ለጊዜው ለጥፋቱ ኃላፊነቱን ወስዶ አጥፍቻለሁ ካለ ጌታው ይቅር ይለዋል። የዚህ ሁሉ ዓላማው በባልንጀራ ላይ ላለመፍረድ ነው። በእውነት ጌታችን የግብፅን በኩራት ሁሉ ሲመታ ሰው ያልሞተበት አንድም ቤት አልነበረም አለና መለሰለት። ያም ወንድም ምን ማለት ነው አለው። ሁላችንም የየራሳችንን ጥፋቶች ካየን የባልንጀራችንን ለማየት እድል አንሰጥም። በራሱ ቤት ሰው የሞተበት በጎረቤቱ ለቅሶ ለማልቀስ አይሄድም። ለባልንጀራ መሞት ማለት ለራሱ ጥፋት ትኩረት በመስጠት የሌላውን ጥፋት ከቁም ነገር አለመቁጠር ነው። ማንንም አትጉዳ፣ በማንም ላይ ክፉ አታስብ፣ ክፉ የሚሰራውን ሰው አትናቀው፣ በባልንጀራው ላይ ክፉ በሚሰራ ሰው ላይ አትተማመን፣ በባልንጀራው ላይ ክፉ ከሚሰራ ሰው ጋር አትደሰት። በባልንጀራ መዋቲ መሆን ማለት ይህ ነው። በማንም ላይ አትማረር፣ ነገር ግን ሁሉን እግዚአብሔር ያውቃል በል። ከሚያማ ሰው ጋር አትተባበር፣ በሐሜቱም አትደሰት። ወንድሙን የሚያማውን ሰው አትጸየፈው። አትፍረድ ማለት ትርጉሙ ይህ ነው። በማንም ላይ የጥላቻ ሐሳብ አይኑር። ጥላቻ ልብህን እንዲያሸንፈውም አትፍቀድለት። ባልንጀራውን የሚጠላውን አትጥላው። ሰላም ማግኘት ማለት ይሄ ነው። የሚከተለውን እያሰብክ ልብህን አበርታው። ፈተና በቶሎ ያልፋል፣
ሰላም ግን ለዘላለም ይጸናል። በእግዚአብሔር ወልድ ጸጋ አሜን። አባ ሙሴ ጸሊም በትውልድ ኢትዮጵያዊ ሲሆን አስቀድሞ በወንብድና ኑሮ ሕይወቱን ይገፋ ነበር። በንጥራ አካባቢ በነበሩ መነኮሳት ሕይወት ስለተማረከ ወደ ገዳሙ ገብቶ የምናኔን ሕይወት ጀመረ። በኋላም በገዳም አስቄጥስ የገዳሙ አበምኔት የነበረው የአባ እስድሮስ ደቀ መዝሙር ሆነ። በአባ መቃሪዎስ ምክር ወደ ጴጥራ ሄዶ በተባይቶ መኖር ቀጠለ። ያረፈው በርበሮች አስቄጥስን በ375 ዓ.ም አካባቢ ሲያጠፉ በሰማዕትነት ነው። በበረሃው ጉያ ውስጥ ከሚል መጽሐፍ የተወሰደ። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።